ህፃናት ትልቅ ቶንሲል ካላቸው ያፍንጫም ይሆን ይችላል አፋቸው ውስጥ ካለ ወይ ደግሞ አለርጂ ያፍንጫ ካለ እና ወይ ደግሞ ሌላ አፍንጫ ውስጥ እባጭ ነገር ካለ አፍንጫቸውን ሲታፈን በአፋቸው በሰላም ከፍተው ማተንፈስ አይችሉም ወይ ያንኮራፋሉ ወይ መወራጨት ወይ መሃል ባኖ መነሳት አለ ለምንድነው በሰላም ባፋቸውን የማይተነፍሱት አፍንጫ ቢዘጋ በሙሉ ሊሆን ይችላል በከፊል ቢዘጋ ለምን በአፋቸው በሰላም አይተኙም ለምን አፍንጫቸውን እየታገሉ በአፍንጫቸውን ለመተንፈስ የሚሞክሩት ለምንድነው እሺ ይሄን እነግራችኋለሁ ምክንያቱ ስንተነፍስ አፍንጫችን አንደኛ ምርጫ የምንጠቀመው ሰውነታችን የሚፈልገው አፍንጫ ነው ለምንድነው ወደ ሳምባ የሚገባው አየር አቀዝቅዞ እርጥበት ሰጥቶ እንዲገባ የሚያደርገው አፍንጫችን ነው አፋችን ይሄን አይነት ስራ መስራት አይችልም ሁለተኛ ደግሞ አፍንጫችን የሚገባው አየር አጣርቶ ነው የሚያስገባው ማለት ነው ሌላ ደግሞ በተፈጥሮ ናቹራሊ አፍንጫችን ነው እንዳንደኛ ምርጫ የምንወስደው በህፃናት በተለየ ደግሞ አፍንጫቸው ሲታፈን አፋቸውን እንደ ሁለተኛ አማራጭ አይጠቀሙትም አያውቁትም ገና ስላላደጉ ማለት ነው በእነዚህ ምክንያቶች አፍንጫቸውን እየታገሉ በሱ መጠቀም ይመርጣሉ ማለት ነው ለዛ ነው ቶንሲል ያላቸው ህፃናት በጣም ትላልቅ ያፍንጫ ቶንሲል ያፈናቸው ልጆች ባለችው ትንሽዬ ቀዳዳ ለመተንፈስ ይታገላሉ አየር በዛ እየተሻሸ ሲገባ እየተጋፋ ሲገባ ደግሞ ማንኮራፋት ድምጽ እናያለን አፋቸው ከፍተው በመሃል ሲጠቀሙ በመሃል ላይ መባነን አለ ማለት ነው ይሄ ደግሞ አፋቸውን የሚከፍቱት በጣም ታግለው ኦክሲጅን ሲያጡ ነው ለዛ ነው ይሄ በመሃል የሚነሱት ማለት ነው ስለዚህ እረፍት የሌለው ሰላም የሌለው እንቅልፍ ነው ማለት ነው እንደዛ ሲሆን ደግሞ ኦክሲጅናቸው በደንብ ወደ ሳምባ ስለማይገባ ልብ ኦክሲጅን እንደፈለገ አያገኝም እንደዚህ አይነት ነገሮች ሲኖሩ ልብ ላይ ሳምባ ላይ ተጽዕኖ ያመጣል ይሄ ሌሊት መታገል ራሱ ከሌላ ቀን የተለየ ኢነርጂ ይፈልጋል ስለዚህ የሚበሉትን ምግብ እንዳለ ወደ ማስተንፈስ ኢነርጂ ነው የሚቀየረው ስለዚህ ክብደታቸው አይጨምሩም ቁመታቸውም በተገቢው ልክ አይጨምሩም ቀን ላይ በደንብ አቴንሽን አለመስጠት ኮንሰንትሬሽናቸው ጥሩ አይሆንም ማለት ነው ስለዚህ እንደዚህ አይነት የተያያዙ በጣም ብዙ ነገሮች ነው የሚያመጡት ማለት ነው ስለዚህ እንደዚህ አይነት የመታፈን ወይ ደግሞ መታገል እስትንፋስ ላይ የሚኖር ከሆነ አንደኛው ምርጫ ምን መሆኑን መታወቅ አለበት ቶንሲልና ቶንሲል የተያያዙ ነገሮች ከሆኑ በሰርጀሪ ይሄንን ይፈታል ሌላ ነገርም ሊሆን ይችላል እንደና ያፍንጫ አለርጂ ከሆነም ለሱ የሆነ መድኃኒት ስላለው ይሄን ተገንዝበው ልጆቻቸው ወደ ህክምና ተቋም እንዲወስዱና አንገት በላይ ሐኪም ስፔሻሊስት ቢያማክሩ ጥሩ ነው እላለሁ አመሰግናለሁ